ሙዚቃ ብዙም አልችልም ግን ደስ ስላለኝ የሆነ ሙዚቃ አምጣ በቃ ሁለቱም ተለዩ ወገባችሁ ባይሞላም ወገባ ምን ቢሆን ነው ቀለቧ ቤተሰብም ሙሼና ጋሽዬንም ሄደን አግኝተን ያለውን ነገር ቁጭ አድርገን ሰርፕራይዝ እናደርጋቸዋለን። በጣም ይደሰቱኝ ነው ይመስላል። ስለዚህ እንዴት ነው የሚሆኑት ግን ቤት ውስጥ እኔ አላውቅም ይሄንን ነገር ምክንያቱም አሁን ወላጅ ልጁ ለቁም ነገር ለወግ ማድረግ ደርሶ ሲያይ በጣም ነው ደስ የሚለው ገብቷል። በጣም ደስተኛ ነው የሚሆኑት። እኛም በሙሉ በምንችለው መንገድ እስከ መጨረሻው ድረስ ከነሱ ጎን ነው የምንሆነው። ቤተሰብ በዚህ አጋጣሚ ለሁላችሁም ቃል እንገባላችኋለን እና ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በቅድሚያ ታውቁታላችሁ መቼስ አዲስ አይደለም ለእናንተ ሰላም በላችሁ። ሰላም ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን አለን። እኛ እግዚአብሔር ይመስገን። እናንተ እንዴት ናችሁልን? እኔም ትንሽ ጠፍቼ ነበረ። ትንሽ በሆነ ጉዳይ ትንሽ ጠፍቼ ነበረ። ያው ዛሬ ተከስቻለሁ ውድ ፋሚሊዎቻችን እና ዛሬም የመጣሁበት ምክንያት ያው እንደ ሁል ጊዜው ለኩኔንም ዛሬ ይዤ የመጣሁት በቃ በጣም ደስ ብሎኝ በጣም ውስጤ ላይ የሚሰማኝን ስሜት በዚህ ሰዓት አጠይቁኝ ጌታ እናንተ በጣም ደስ ብሏችኋል። እኔ እንጃ በቃ ከመቼውም በላይ ማለት ነው። እኔ ወደዚህ ከመጣው ጀምሮ እና ደግሞ ከዚህ በፊት ከነበረው ከብሩክ ጓደኝነት አንስቶ እስከ ዛሬ ድረስ እንደዚህ ደስ ብሎኝ አያውቅም ማለት ነው። ምን ልበላችሁ የሆነ ደስታ ሲመጣ በቃ ውስጣችሁ ደስ ይለዋል ምናምን ነገርና አይታችኋል ብሩክ ያደረገውን ነገር ማለት ነውና እኔ እንጃ አሁን ምን ብዬውላ እንደምገልጽ አላውቅም። አንዳንዴ ደስታን እንዴት እንደምገልጸው እንኳን አታውቅማ። በጣም አንዳንዴ የሆነ ኦቨር ደስታ ሲመጣ ቃላት ምንም እንትን ይላል። ምክንያቱም እኛ ጓደኛችን ነው የሰፈራችን ልጅ ነው። በጣም ስለ ብሩክ ማውራት ማያውቁት ነገር የለም እነሱና እሱ በቁም ነገር ላይ ደርሶ ከሀይሚ ጋር በፍቅር በትዳር ህይወታቸው እንዲመሩ ከለም በጣም ስለምንፈልግ ትናንትና ያየነው ነገር ደግሞ ያንን ፍላጎታችንን በደንብ እንድናረጋግጥና በጣም ያስደስት ነገር ስላየን አሁን ተለይም አሁን ለመናገርም ትንሽ የተቸገረው ከትላንትና ጀምሮ በጣም ደስ የሚል ነበር የነበረውና ቆንጆ ነበረ። እግዚአብሔር ይመስገን የምንፈልገውን ነገር አይተናል። ፋሚሊ እናንተ የምትፈልጉት ይሄንን ነው ብዬ ነው ማስበው ነው በኩል እና በጣም ደስ የሚል ነገር ነው የነበረው ትናንትና። በጣም ማለት ነው በጣም እኛ ብቻ አይደለም የምንፈልገው እናንተም የነሱ ፋሚሊዎችም ጭምር ነበረ ሲፈልጉት የነበረው። ይሄ የሆነ አንዳንዴ ፈንድቶ የሚወጣ ነገር አለ ፍንድት ብሎ ተጠብቀው የነበረውን ነገር አይተነዋል። ሁሉም ሰው በቃ ሲጠብቀው የነበረው እኔ እንጃ አላውቅም። እኔ አሁን በዛ ሰዓት ላይ ሬዲ አይደለሁም። አሁን እንደዚህ አይነት ነገር ያደርጋሉ ምናምን ፍቅራቸው እንደተጠበቀው ነው። የነሱ አብሮነት የነሱ አብሮ መቆየት ምናምን እንደተጠበቀው ነው። በእርግጥ ሰው ሁሉ የሚጠብቀው ምንድነው በቃ የሆነ ሰርጋቸውን ነው። ሌላ ምንም ነገር እኮ አይደለም። ሁላችንም የምንጠብቀው የነሱን አብሮነት ነው። የነሱን አብሮነት በሙሉ አብረው አንድ ጥላ ስር ከእግዚአብሔር ጋር ሆነው በልጅ ተባርከው ደስ የሚል ላይፍ እንዲኖሩ ነው ሁላችንም የምንፈልገው። በጣም ያንን ለማድረግ ደግሞ ጥሌ እንደምታውቀው እንግዲህ እኛ የሰፈራችን ልጅ ነው፣ ጓደኛችን ነው። የምንፈልገው ነገር ነው። እሱ ያንን ነገር ለማድረግ የሚፈልገውን ነገር እስከ መጨረሻው ድረስ ለማድረግ እኛ በእናንተ ፊት ዝግጁዎች ነን። ቃልም እንገባለን። ደጋግመን የተናገርነው ነገር ማለት ሀሳብ አሁን ደጋግሞ በተነሳ ቁጥር የሆነ ትንሽ ይደብራል ነው እንጂ አሁን ደስም ለምን አለ መሰለህ ማለት የሁላችንም ደስታ ነው። እኔ ደግሞ በጣም ደስ ያለኝ ለምን እንደሆነ ታውቃላችሁ? ያው እንደ ጓደኛ ትቀርባለህ፣ ጓደኛህን ምናምን ታውቀዋለህ እስከ ጥግ ማለት ነው። ከዚህ በፊት የነበረውን ላይፍ ሁላችንም እናውቃለን። ከዚህ በፊት የነበረው የሱ ላይፍ ባይሆንም የሚመጡት ነገሮች ነበሩ። በጣም ብዙ የማህት ነገሮች ማለት ነው። ብዙ ሴጣኖች ነበሩ። በጣም ብዙ ሴጣኖች ማለት ነው። በቅርብም ጊዜ ካያችሁ አሁን አንድ ነበረች ማናት አንድ እርጉዝ ሆና የመጣች ልጅ እሱ ነው ምናምን ብለ እዩ ምትባል ልጅ እና ያ ነገር ነበረ። በጣም በብዙ ነገር ጸብ ነበረ ምናምን ያ ታልፎ ምናምን ዘገየ። እንደውም አሁን አፈቅርሻለሁ ምናምን አላላትም እንጂ እስከዛሬ ድረስ የሚታወቅ ነገር ነው። እስከዛሬ ድረስ አላላትም እንጂ ማታ ካያችሁ በቃ ማለት አልንጃ አሁን ያሳሳል። የሆነ ውስጥ ሜታዊ የሚያደርግ በእናቱ ነው እንግዲህ ፍቅሩን የገለጸላት። ባዚ አይደራደርም በእናቱ
ብሩኬ በእናቱ አይደራደርም። በጣም እሙሼ ብሎ ምሎ የነገራት ነገር እኔ እንጃ። በቃ እኔም በቃ እርግጠኛ ነኝ ከዚህ በኋላ ይሄንን ነገር ከአፉ ከወጣ በኋላ በቃ እሷ ራሱ ከኛ በለጠ ደስ ያላት ይመስለኝ። በእናቱ እንደማይደራደር ስለምታውቅ ማለት ነው። አሁን ሁላችንም የምንጠብቀው ነገር አለ። ከዚህ በኋላ የምንጠብቀው ነገር ምንም ትንሽዬ ነገር ነው። በቃ ማለት ሰርግ የሚባል ነገር ነው ምናምን፣ ግን ብዙ የሆነ የሚቦካ ነገር አለ። የሆነ አንዳንድ ልጆች እየመጡ አሁን እያየው ነበረ ቪዲዮዎች ምናምን ራሱ ከብርሃን ጋር የመጣ አንድ ወጠጤ አፈቅራለሁ ምናምን ሃይማኖቴን ቀይራለሁ፣ አዲስ አበባ ሄዳለሁ፣ ይያት መጣለሁ፣ ብሩክም ለራስ ህይወት ፍራ ምናምን። ይሄ በጣም የልጅ ጨዋታ ዛቻ። ምክንያቱም እሱ እዚች ጋር ማንን ተማምኖ እንደዚህ ላወራ እንደቻለ አናውቅም። ግን አንተ እኛ እዚህ ጋር ቆመን በህይወት አንተ እሱ ጋር ሄደ ሃይሚን እንትን ብለህ ለማድረግ እግርን ከዚህ ከከተማ ከቡታጀራ አትወጣም ቀርቶ አዲስ አበባ ድረስ ሄደ ሃይሚን ይዘህ ልመጣ ማለት ነው። ከርሳው በህልም እንደሆነ ወቅና ንቃ፣ ተነስ ከእንቅልፍ ንቃ። ያም አንዳለ ማን ነው የሚባል ልጅ የሆነ አንድ ቀጭን ልጅ ነበረ። ማን ነው ምንቴ የሚባል አእምሮ በሽተኛ ነው፣ አእምሮ ታማሚ ነው የምር እሱ ያሟል። ሰዎች እንግዲህ እነኚህ ልጆች በጣም ከረጅም ጊዜ ጀምሮ በፍቅር የቆዩ ሰዎች፣ ምንም እንከን የሌለበት ፍቅር፣ ለሰዎች ምሳሌ የሚሆን ፍቅር ውስጥ ያሉ ሰዎች ጋር መጥቼ ሃይሚን አፍቅሬያለሁ እያሉ መነሳት ይሄ እኔ የጤና አይመስለኝም። እና ወደ ራሳችሁ ተመለሱ ወንድሞቻችን። ይሄ የምታደርጉት ነገር ተገቢ አይደለም። ምክንያቱም አሁን እኮ ቢያንስ ሰው እኮ ቻንስ አለኝ እንኳን ብሎ የሚያስበው እኮ በመሀላቸው የሆነ ጸብ ሲኖር ምናምን በሰላም እየኖሩ ያሉ ሰዎች መሀል ድግ ብለህ መጥተህ አፈቅርሻለሁ የኔ ትሆኛለሽ ምናምን ማለት ይሄ ጤና አይደለም። በጣም ነው የምታሳዝኑኝ በዚህ አጋጣሚ። ምክንያቱም ትክክለኛ ጤነኛ አእምሮ ያለው ሰው እንደዚህ አይነት ነገር አያደርግም። እና ራሳችሁን አታስንቁ፣ ራሳችሁን ክብራችሁን አታዋርዱ። እናንተ ወርዳችሁ የሰውንም አታወርዱ። ስለዚህ በቃ በራሳችሁ ተመለሱ። በዚህ አጋጣሚ የምትሰሙ ከሆነ ሁለታችሁ ተረጋጉ። የምታደርጉት ነገር ትክክል አይደለም። የሰው ህይወት ለመበጠጥ የምትሞክሩትን ነገር አቁሙ። አይ የምትሉ ከሆነ ደግሞ እኛ ማድረግ ባለብን መሄድ ባለብን መንገድ እንሄዳለን። ችግር የለም። ሳሳስብ ይሄ ጸብም ከተፈለገ ሌላም ህግም የሚዳኘው ነገር ከሆነ እኛ እስከ መጨረሻው ድረስ አለን። የእነሱን ህይወት ለመበጥበጥ ኢንች ድረስ እስከ መጨረሻው ድረስ እንሄዳለን። እናንተ ማታቆሙ ከሆነ አንፋታችሁ። አራ በቃ የማይሆን ነገር ነው እያደረጋችሁ ያላችሁት ምናምን። እና ደግሞ እኔ ማለት መናገር ፈልገው ከእንደዚህ አይነት ሰዎች ጋር አሁን ትላንትና ነው ከትላንት ወዲያ ቪዲዮ አይቼ ነበረ። ብርሃን ቪዲዮ ሰርቶ ከልጁ ጋር ማለት ነው። በእርግጥ እያስጠነቀቀው እንደሆነ በቃ ያስታውቃል እኮ ቪዲዮ ላይ። ብርሃን የብሩኬ ጓደኛ እንደሆነ ሁላችንም እናውቃለን። የብሩኬ አብሮ አደግናቸው ጓደኛው ነው። ግን ከእንደዚህ አይነት በቃ አሁን እኔ ምን ብዬ አሁን ልስድብ ምናምን አይደለም። ከእንደዚህ አይነት ርካሽ ሰዎች መራቅ ነው ሁላ የሚያስፈልገው ማለት ነው። ማለት አይጠቅሙም። ለምን እንደሆነ ታውቃለህ? እነሱ አእምሯቸው ተበክሏል። ከዛ የአንተንም አእምሮ መበከል ነው የሚፈልጉት ማለት ነው። የሆነ ታይም ላይ ፋሚሊዎች ካስታወሳችሁ እኔ ምንቴን ለማስጠንቀቅ ሞክሬ ነበር በቪዲዮ ጭምር ማለት ነው። በቃ እናንተ ጋር ድረስ አምጥቼው ነበረ እና ይመስለኛል ታማሚ ነገር ነው። አሁን አዲስ አበባ ሄጃለሁ ምናምን በዛው አማኑኤል ቢገባ አሪፍ ነው። ትሪት ቢያደርጉት እዛው ገብቶ ምናምን ማለት ነው። አሁን የሆነ አንዳንዴ የተሰራ የሆነ አለት ነገር ነው በቃ ገብቷል። ፍቅራቸው በቃ እንደ አለት የጠነከረ ነው። ያንን ነገር ሁላ መናድ አይከብድም? ያንን ነገር መናድ አይደለም ማሰብ እኮ ይከብዳል። ፈርሶ ያልቃሉ እነሱ። የእነሱን ህይወት ለመበጥበጥ የእነሱን ፍቅር ለመናድ ሲሞክሩ ራሳቸው ነው ፈርሶ የሚያልቁት። እና በዚህ አጋጣሚ ደግሞ ብርሃን አንተ ልጁ እንደዚህ አይነት ነገር ካንተ ጋር ለማውራት እንዳሰበ ሲቀጥር ሊያገኝ ሲፈልግ በተቻለ መጠን እኛን ኮንታክት ብታረገንና አብረን ሄደን እስከ መጨረሻው ድረስ ጥጉ ድረስ ተነግሮት እንዲያቆም ማድረግ እንችል ነበር። ምናልባት አጋጣሚ ተኩሎ ሊሆን ይችላል ያገኘው፣ እሱ ችግር የለውም። ግን ከዚህ በኋላ ለሚመጣው ነገር ብርሃን ይሄ ልጅ ሊያገኙ ሲሄድ እኛ ባለንበት ነው እንጂ ሊያገኘው የሚችለው ብቻውን ሊያገኘው አይችልም። ምክንያቱም አሁን እንደ ቀልድ እየሄደ ይሄ ልጅ እንግዲህ ሃይማኖት ቀይራለሁ እስከ ማለት ከደረሰ ይሄ አእምሮ አብዷል ማለት ነው። እኔ ኖርማል ነው ብዬ አላስብም። ኖርማል ነው ብዬ አላስብም። ስለዚህ ከዚህ በኋላ እኛ በሚያገኘው ሰዓት ብርሃንን እኛም አብረን ሄድና ልጅቷ ቆይ ማለት ምንድነው አሁን ፍላጎታቸው ምን እንደሆነ አላውቅም። እኔ አሁን እንዲህ ፎቶ ይዞ አፈቅርሻለሁ ብሎ ምና ቀናት ነው። ሃይሚ የብሩክ እኮ ናት። በቃ አለቀ። ይሄ ብሩኬ የሃይሚ ነው ተጻፈ ነው ከላይ ነው ተጻፈ። አድቡ በቃ ሴቶችም አድቡ ወንዶችም አድቡ ማለት በቃ አይሆንም። ማይሆን ነገር አትሞክሩ። ለምን መሰላችሁ? አንዳንዴ አሁን ለኩኔ እንዳለው በቃ ጸብ ሲኖር ጥላቻ ሲኖር ምናምን በዛ ቀዳዳ ለመግባት እነሱ ጸብ እንኳን ኖሮ ተጣልተው እንኳን
ቀዳዳ አታገኙም። ምክንያቱም በጣም ይፋቀራሉ፣ ይዋደዳሉ። በዛ ጸብ ውስጥ እንኳን መግባት አትችሉም። ተሞክሯል እኮ ይሄ ነገር። ለሽምግልና ራሱ እኮ ሰው አይገባም። እነሱ እኮ ተሞክሯል። ራሳቸውን ይታረቁት። በጣም ብልህ፣ በጣም በቃ አእምሯቸው አስተዋይ እንደሆኑ የምታውቁትኝ በዛ ጭምር ነውና በቃ አረፉ። አይሆንም በቃ እንደዚህ አይነት ነገር ደግሞ የምታደርጉ ልጆች እኔ እንጃ። እኔ አሁን ምን ብዬ ወላ እንደምገልጽ አላውቅም። ኤኒዌይስ ግን የሆነው ሆኗል። ሁሉ ነገር አለቀ። ከዚህ በኋላ እኛ የምንጠብቀው ሰርግ ምናምን ባለበት ኮንዲሽን ላይ መታችሁ የፈለገ ነገር ብታደርጉ ማን ቼክ ያደርጋቸዋል? ማንም እኮ ቼክ ያደርጋቸው ማንም ማለት ነው። አንዱ ይመጣል የሆነ ነገር ይላል የሆነ ነገር ምናምን። ሃይሚ አሁን እኔ በሌላ ነገር ለማንሳት ምናምን ሳይሆን በቃ የምትገርም ስማርት የሆነች ልጅ ነች። በጣም የምትገርም በጣም በቃ የተረጋጋች ገብቷል አይደለ? ይሄንን ደግሞ እኮ የሚገርም ነገር ጥለኝ ከኛ በላይ እነኛ አፍቀራል እያሉ የሚጃጃሉት ወንዶቹም ሴቶቹም ያውቃሉ እኮ ብሩክ ምን አይነት ወንድ እንደሆነ፣ በጣም ሃይሚ ምን አይነት ሴት እንደሆነች፣ ምን አይነት ስርዓት ያላቸው ጨዋ ያሳደጋቸው ልጆቹ እንደሆኑ እኮ ያውቃሉ። በጣም ግን እዚች ጋር ምን አይነት ጥቅም ለማግኘት ወይ ሰው ልኳቸው ይሁን የእነሱን ትዳር ለመበጥበጥ እኔ ግራ ነው የሚገባኛል። አንዳንድ ጊዜ እኮ በመሰረቱ ሰው ከሰው ጋር ሪሌሽን ያለውን ግንኙነት ውስጥ ያለን ሰው አፍቅር ያለው ብሎ መምጣት ይሄ እብደት ነው። ሲቀጥል ደግሞ ቢያንስ ቻንስ አለኝ እንኳን ብለን እንድታስብ የሚያደርጉ እኮ ካፕሎች አይደሉ። ምንም እኮ ክፍተት የላቸውም። በቃ ሁለት ሆኑ እንጂ አንድ ናቸው። ትክክልሽ። ገብቶሃል አይደል? በምን አይነት አስበውት ነው እነኚህ ልጆች በዛ በኩል ብሩኬ እንደዚህ ወጥቶ በዚህ ገብቶ ምትል የሆነ ሴቶች ይመጣሉ፣ በዚህ በኩል ደግሞ ሃይሜን አፍቅር ያለው ሙሉ ወንዶች ይመጣሉ። እነኚህ ሰዎች አሁን እብዶች ናቸው። ለኔ ይቅርታ አድርጉልኝ ይሄን ቃል በመጠቀሜ ማለት ነው። አይ ቃሉ ይመጥናቸዋል። የጤና አይደለም ቃሉ ይመጥናቸዋል። አይ የጤና አይደለም። ምክንያቱም አንተ እኮ ሰውን እኮ ወንድም ሆኖ ሴት ልጅን ብትመችህ እኮ ቼክ ታደርጋለህ። ማን ነች? ምንድን ነች? ከማን ጋር ነው ግንኙነቷ? ከሰው ጋር ግንኙነት ያላት እዛች ጋር ሄደ ሴት ልጅን የኔ አፍቅርሻለሁ ማለት ምን ብዬ እንደምገልጸው እኔ በጣም ነው የሚገርመኝ። አንዳንዴ ምን አለ መሰላችሁ ያው እንደ ጓደኛ የሆነ የሚሰማን ነገር ምናምን ለማውራት ትፈልጋለህ። ገብቷል አይደለ? ከዛ ለሁሉም ነገር እኮ ምላሽ ይሰጣል። ገብቷል? አንዴ ሁለቴ ከተነገረ በቃ ማረፍ እንዳለብህ ይሰማል። ወንድ ልጅ ነህ፣ ወጣት ነህ እንዴ አንተ ግዴታ የሰውን ፍቅረኛ አፍቅረ ምናምን መኖር እኮ አይደለም። በቃ ስርዓትን ይዘህ ጥሩ ሰው ሆነ ከቀጠልክ ወጣት ናቸው አሁን እንደማያቸው ማለት ነው። ሌላ ላይፍ ይኖራቸዋል ብዬ አስባለሁ። ያቺም ስትበጠብጥ ስታቦካ የነበረች ያቺ እዩ የምትባል አጠገቧ ላይ ባሏ ኖሮ ነው የልጅ አባት እየየ ምናምን ስትል የነበረው ማለት ነው። ኤኒዌይስ ሁሉ ነገር አለፈ በቃ። ከዚህ በኋላ ጋሽዬም እሙሻም የሚጠብቁት ምንድነው? በቃ ሰርግ ብቻ ነው። ሰርግ ብቻ ሌላ ነገር ምንም አይጠብቁም። ምንም ወደ ስራ ገብተናል እኛ እና ማታ ጀምሮ እንኳንም ቁርጣችንን ነገርከን። በቃ ይሄንን ነበረ ስንፈልግ ስንጠብቅ የነበረው ነገር ይሄንን ነገር ነበረ። በቃ የራሱ ደውሎ እንደ ጓደኝነቱ እንደዚህ አርዱኝ ሳይለን በፊት እኛ ራሳችን ጀምረናል። በዚህ አጋጣሚ ለፋሚሊ ለቤተሰብ የምንናገረው ነገር ምንድነው? ጋሽዬና ሙሼ ይሄንን የትላንትናውን ደስ የሚል ዜና የሰሙት አይመስለንም። ስለዚህ አሁን እኛ ቀጥታ ሄደን ሁለቱንም አግኝተን የተፈጠረውን ነገር እንደዚህ ነው ብለን ነግረናቸው ቀጣይ ስቴፕ ምን መሆን እንዳለበት በምን አይነት መንገድ ነገሮች መሄድ እንዳለባቸው ለነሱም እናበስራለን። በጣም ደስ የሚላቸው በጣም የሚጠብቁት ዜና እንደሆነ ከእግዚአብሔር ተስፋ እናደርጋለን እና ቤተሰብ ቀድመን እኛ እነሱን ሰርፕራይዝ እናደርጋቸዋለን። በዚህ አጋጣሚ ቤተሰብ እናንተ ከኛ የበለጠ የምትጠብቁትን ነገር በመስማታችሁ በጣም ደስ ብሎናል። ቤተሰብም ሙሼና ጋሽዬንም ሄደን አግኝተን ያለውን ነገር ቁጭ አድርገን ሰርፕራይዝ እናደርጋቸዋለን። በጣም ይደሰቱኝ ነው የሚመስለን። ስለዚህ እንዴት ነው የሚሆኑት ግን ቤት ውስጥ እኔ አላውቅም። ይሄንን ነገር ምክንያቱም አሁን ወላጅ ልጁ ለቁም ነገር ለወግ ማድረግ ደርሶ ሲያይ በጣም ነው ደስ የሚለው። ገብቷል? በጣም ደስተኛ ነው የሚሆኑት። አዎ እኛም በሙሉ በምንችለው መንገድ እስከ መጨረሻው ድረስ ከነሱ ጎን ነው የምንሆነው። ቤተሰብ በዚህ አጋጣሚ ለሁላችሁም ቃል እንገባላችኋለን እና አሁን ወደ የሆነ ሙዚቃ ነገር እንደ እኔ ሰማ በጣም እየጠበቅኩ ያለሁት የሰርግ ሙዚቃ ብዙም አልችልም፣ ግን ደስ ስላለኝ የሆነ ሙዚቃ አምጣ በቃ። ሁለቱም ተለዩ ከእናት ከአባታችን